ሰላም ጤና ይስጥልኝ። ውድና እየተከበራችሁ የአባይ ዩቲዩብ ቤተሰቦች እንደምን አላችሁልኝ? እንደምንስ ቆያችሁኝ? እንደምንስ ሰነበታችሁልኝ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ። ውድ ቤተሰቦቼ ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነውና እግዚአብሔር ሀገራችንን ሰላም ያርግልን፣ ቤተሰቦቻችንን እግዚአብሔር ይጠብቅልን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ ደግሞ ልነግራችሁ የመጣሁት ምን መሰላችሁ? የተልባ ጥቅም፣ ተልባ ለምን እንደሚጠቅም ብዙዎቻችን አናቅም። ከመብላት ከመጠጣት ውጭ ለምን አይነት ነገር እንደሚውል ለምን ጥቅም እንዳለው አናቅም ማለት ነው። እና እሱን ልነግራችሁ መጥቻለሁ ማለት ነው። መቼም የሆነ ሰዓት ላይ የሆነን ነገር ጉድለቱን የምታውቁት ስትወጡ ወይም ደግሞ ስታጡት ነውና ያለ ነገር ፊታችሁ ያለ ነገር ከሆነ ጉድለቱም ጥቅሙም አይታወቅም። እና ዛሬ ደግሞ እኔ ደግሞ ተልባ እኔ ለብዙ ነገር ነው የጠቀመኝ ተልባ ማለት ነው። በጣም ለብዙ ነገሮች ተልባ ይጠቅማል። አንደኛ ለድርቀት በጣም አሪፍ ነው። በጣም ሰውነት ለሚደርቅ ነገር በጣም ያለሰልሳል። በጣም ጥሩ ነገር ነው። ብትጠቀሙበት አይጎዳችሁም ማለት ነው። ውድ ቤተሰቦቼ እኔ ስለምጠቀመው እናንተም ተጠቀሙበት ማለት ነው። እሺ እንግዲህ እንደምታዩት እዚህ ጋር በትሪ ይዤ ቀርብ ያለው ተልባ ልለቅም። ከማን ነው የምታመጩ ካላችሁ ሁሉም ቦታ አለ ኦንላይን ላይ፣ እንዲሁም ደግሞ ከሳሪ ጋር ማምጣት ትችላላችሁ። እኔ ከሳሪ ጋር ነው የማመጣው፣ ሁሌም ሳሪ ጋር ነው የምጠልበው ማለት ነው። አያችሁት? አቤት እንግዲህ በጣም ነው የሚያምረው። በጣም ነው አሪፍ ነው። ተልባ በጣም ጥሩ ነው። ሁላችሁም ተጠቀሙት፣ አይጎዳችሁም። ለብዙ ነገር ይጠቅማል ማለት ነው። ለብዙ ነገር እንዲሁም ለክንታሮት፣ በተለይ ክንታሮት ያለባችሁ ሰዎች፣ ሰውነታችሁ እየደረቀ ለሚያስቸግራችሁ ሰዎች ተልባ በጣም ፍቱን መድኃኒት ነው። በጣም ማለት ነው። ምክንያቱም የራሱ የሆነ እንትን ስላለው የእንትን ባህሪ፣ የመያያዝ ባህሪ፣ የመለጠጥ እንትን ምንድነው የመዝለግለግ ባህሪ ስላለው ሰውነት የማለስለስ እንትኑ በጣም ቀላል ነውና ሰውነት ያለሰልሳል። በተለይ አሁን ሙቀትም ስለሆነ ደግሞ የሆነ ቅዝቅዝ አርጋችሁ ዘፍዝፋችሁ አድራችሁ ቅዝቅዝ ብሎ ስትጠጡት በጣም ነው የሆነ ራስ ትላላችሁ። የሆነ ሰውነታችሁ ሁሉ ይርሳል። እኔ እንደኔ ከሆነ ድርቀት የሚያስቸግራችሁ ሰዎች እሱን ተጠቀሙ። እኔ በጣም ድርቀት ያስቸግረኛል በጣም ማለት ነው። በጣም ሰውነቴ ድርቅ ይላል። ሙሉ ሰውነቴ ማለት ነው። ጥፍሬም ምንም አይቀርም ሲደርቅ ያስታውቀኛል። ለኔ ለራሴ ውስጤ ሁሉ የሆነ ንሽፍ ይላል። እና በፊት ላይ የምጠቀመው አሲር ነበር እየገዛሁ አሲር፣ ፍሬሽ አሲር እንዲሁም ደግሞ ብቻ ያገኙትን አሲር እጠቀም ነበር እየገዛሁ ማለት ነው። ወተት ነበር በአብዛኛው የምጠቀመው። ወተቱ የሆነ ሰዓት ላይም ወተትም የማይመልስብኝ ጊዜ ያለው በጣም ሰውነቴ ሲደርቅ ማለት ነው። በጣም ውስጤ ድርቅ ሲል እንደዚህ አሲር ወተት ነው እየገዛው የምጠቀመው። እና ለተወሰነ ለአንድ ቀንም ሆነ ለሁለት ቀን የሆነ ፈንታ ይሰጠኛል፣ ትንሽ ጨርሶ ባይተወኝም ማለት ነው። አሁን ላይ ግን አጋጣሚ ሆኖ ጓደኞችን ሳማክር እንደዚህ አይነት ነገር እየሆንኩ ነው ምናምን ብዬ ስል አረ ተልባ ግዥና ተጠቀሚ ሲሉኝ እሺ ብዬ ተልባ መጠቀም ጀመርኩ ማለት ነው። ተልባ ስጠቀም እግዚአብሔር ይመስገን አሁን ሁሉ ነገሬ ተስተካክሎ ያ ሰውነቴ የሚደርቀው ፊቴ ሁሉ ድርቅ ይላል። የሆነ በቃ ምን ልበላችሁ በጣም ነበር የሚደርቀው ማርያም በጣም ማለት ነው። ሰውነቴ ውስጤ በጣም ባጭሩ ውስጤ በጣም ነው የሚደርቀው በጣም ማለት ነው። ፊቴ ሁሉ የሆነ ሌላ ሰው ነው። አሁን ደህና ሆኛለሁ እግዚአብሔር ይመስገን። አሁን በጣም ሰውነቴ ተመልሷል። ወዜ እንደምታዩት ፍልቅልቅ ብያለሁኝ። እና ተልባ እየገዛችሁ ተጠቀሙ። ብር ከእናንተ ህይወት አይበልጥም። ብር ማለት ነው ከእናንተ ህይወት አይበልጥም። መጀመሪያ እናንተ ደህና ስትሆኑ ነው ሁሉ ነገር የሚገኘው። እና መጀመሪያ ለራሳችሁ እንትን በሉ እወቁ። 100 ድርሃም ብታወጡ አንድ ኪሎ ተልባ ብገዙ ለብዙ ጊዜ ትጠቀማላችሁ። 1 ኪሎ ተልባ እኔ ለወር ወይ ለ2 ወር ነው የምጠቀምበት ማለት ነው። 3 ወር ሆኖኛል አሁን ከተጠቀምኩ። መጠቀም ከጀመርኩ ግን 2 ነው ያመጣሁት። አንድ ኪሎ ማለት ነው። 1 ኪሎ በሶ 1 ኪሎ ተልባ እያረኩ አመጣለሁ። ጥሬ ተልባ የተፈጨ በሶ ማለት ነው። ጥሬ ተልባ ቤታችሁ ገዝታችሁ ፍሬሹን ገዝታችሁ ቤታችሁ ለቅማችሁ ቆልታችሁ ሲሆን በጣም አሪፍ ነው። ቤታችሁ በእጃችሁ እንዲሁም ደግሞ ጥሬውን እየዘፈዘፋችሁ እያደራችሁ ጥሬውን ተጠቀሙ። ይጠቅማችኋል፣ አይጎዳችሁም። ውድ ቤተሰቦቼ ተጠቀሙበት። እኔ የጠቀመኝን ነው በጣም ነው የጠቀመኝ። እኔ ማርያምን ከምላችሁ በላይ ማለት ነው። በጣም አያችሁት? አሁን ልለቅም አምጥቼው ነው ልለቅም ማለት ነው። በጣም ነው የሚያምረው። እስቲል ማለት ነው ውስጣችሁ እንትን ሲል ውስጣችሁ የሆነ ነገር እንትን ሲል ፀጉራችሁ ራሱ አሪፍ ነው። ለፀጉራችሁ ብዙ ጊዜ ውህድ ለመስራት የተልባ ውህድ ለመስራት የሩዝ ውህድ ብዙ ነገሮችን ትሞክራላችሁ። ግን ዋናው ነገር ውስጣችሁ ሰላም ሲሆን ነው።
እኔ በጣም ብዙ ነገሮችን እሞክራለሁ ለፀጉሬ ማለት ነው። ግን ፀጉሬ ራሱ በቃ ምን ልበላችሁ እንጨት ነው የሚሆነው፣ እንጨት ማለት ነው። ምክንያቱም ውስጤ ሁሌ ይደርቃል። ሰውነቴ በጣም ነው የሚደርቀው፣ በጣም ከምላችሁ በላይ ነው የሚደርቅብኝ ማለት ነው። ውስጤ ድርቅ ሲል ምጥጥ ይላል፣ የሆነ ንሽፍ ይላል እና ፀጉሬም ልክ እንደዛው ነው የሚሆነው። አሁን ውስጤ ሰላም ስለሆነ ፀጉሬ ራሱ በጣም ነው የሚያምረው፣ እግዚአብሔር ይመስገን። በጣም ነው ማለት ነው ሰውነቴ እየተመለሰ ያለው። ሁላችሁም ተጠቀሙበት፣ አይጎዳችሁም። መቼም ከእናንተ ህይወት የሚበልጥ ነገር ምንም አይነት ነገር ስለሌለ እኔ ሮዲ ካሁን በኋላ ተቆራጭ አድርጌ ለተልባ ራሱን ችዬ መድቤ አስቀምጫለሁ ማለት ነው። ባለቀ ሰዓት ለመግዛት ዝግጁ ነኝ። ተልባ እኔ ባለቀብኝ ሰዓት ማለት ነው፣ ስደት ላይ እስካለው ድረስ ተልባ ላላቆም እንትን ብያለሁ ማለት ነው። ሁላችሁም ተጠቀሙበት፣ አይጎዳችሁም። ምክንያቱም ስደት ላይ እያለን በጣም ብዙ ነገር ይጎለናል። አገር ከገባን ግን ችግር የለውም። የሀገራችን ምግብ ወዝ አለው፣ አየሩ ሁሉ ነገር የሚያምር ስለሆነ ብዙም አይጎዳንም። እዚህ ግን ምንም ነገር ሩዝ ነው፣ ኩብዝ ነው፣ ድርቅ ነው፣ የባስ ድርቀት ነው እንጂ ምንም የሚጠቅመን ነገር የለም። ሐኪም ቤት እንኳን ብንሄድ ህመማችንን ይሄ ነው ብሎ የሚነግረን የለም፣ አይናገሩም። እኔ ሐኪም ቤት ስሄድ ህመሜን አይነግሩኝም። ቤት ውስጥ እንደው ራሴ ተፈላስፌ ወይ መድኃኒት ሳስገዛ ወይ ደግሞ እንደዚህ ቤት ውስጥ የሆነ ነገር ስጠቀም ነው እንጂ ሐኪም ቤት እጄ እኔ መድኃኒት ራሱ በስርዓት አይሰጡኝም። የለም ደህና ናት ብለው ነው የሚመልሱኝ። እና ወደ ቤተሰቦቼ ተጠቀሙበት፣ አይጎዳችሁም፣ ይጠቅማችኋል ማለት አይጎዳችሁም። ብር አዱንያ አትሞላም፣ ከእናንተ አይበልጥም። ብር ከእናንተ ህይወት አይበልጥም። ነገ ደህና ሰርታችሁ ታመጡታላችሁ፣ ደህና ትሆናችሁ። ስለዚህ ተጠቀሙበት። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሬ ያላብዛባችሁ። ባይ ባይ።